አይ ቆይ የሆነ ነገር ላሳይሽ። በነገራችን ላይ አንድ ሰርፕራይዝ አለ። ዩኒ ነው ሰርፕራይዝ ብሎ ዩኒ ማለት እኔ አድርግ የተባልኩትን ነው። ዩኒን እኔ ቀጥታ አላውቀውም፣ ግን ይዞ የመጣው ሰውዬ ይሄንንም ቪዲዮ አሳያት። ምናልባት እኔ እንጃ ቤት ገዝቶ ነው ምናምን መሰለኝ። ቆይ ነኪው። ይሄ ደግሞ ቶሎ እየዘጋ ያስቸግራል። ቆይ እሺ አንዴ ይሄው አሁን በድንግል ማርያም ምንድነው? ማነክ? ምንድነው ይላከ? ማን ይላከ? ከየት ነው የመጣው? አይ አታውቂውም ወይ? ምንድነው? አይ አታውቂውም? ለሰላቀው ምንድነው? ማነክ? አይ አታውቂውም አይደለ? አላውቅም። ማን ይላከ? ይሄ ማን ነው? እኔ አላውቅም። ማን ነው? ምንድነው? እኔ አይደለሁም። እኔ አላውቅም። እንዴት ነው ህሊና ያለው እንደዛ ነገር? ያው ውጪ ያለ ባሏ ላይ ስንት ነገር ለሷ ዋጋ እየከፈለላት ማድረጉ ተገቢ ነው አይደለም? እኔ እነዛ እንደ ሰው ሁሉ አልቆጥራቸውም ሲጀመር። ባል ብለክ እስከ ያስክ ድረስ ታማኝ መሆንን የመሰለ ነገር የለም በእውነቱ ያስባለሁ። እኔ በግል ግን ከባድ ነው በጣም። ሰው ፈጣሪውን እንኳን አይፈራም እንዴ? ሰው ያየኛል ብለን እንኳን ድሮን ፈራ ነበር እኮ። አሁን ዘመኑ ከፍቷል። የተወሰነ ነገር እኮ እኔም ሰማለሁ ምናምን እንዲ ስራ ቦታ ምናምን አልፎ አልፎ ምናምን ትሰማለህ፣ ግን ታዘበክ ምናምን እሱንም መክሬ ተቆጥቼ ምናምን ያው እተዋለሁ። ልክ እኔ ብዙ ሰው አልግባባም ነገር ያለው እኮ ስራ ላይ ምናምን ስለሆነ ብዙ ጊዜ ማሳለፈው አላውቅም አይደለ? እና ካላስቸገርኩ በሄዳውን ሰዓት ይሄድብኝ ስለሆነ ስራም አለኝ ሱቅ ዘግቼ ነው የመጣሁት። ካላስቸገርኩ አሁን እኮ መሸ ብዬ ነው። ከዚህ በኋላ ትከፍቻለሽ መልሰሽ? ያው ችግር የለውም። ያው አንዳንድ ነገሮች ሂሳብ ሰርቼ ምናምን እወጣለሁ። ካላስቸገርኩ እቃውን ብትሰጠኝና ብሄድ ደስ ይለኛል። ግን ይላም ትሄጃለሽ። ግን ይሁን ደበረሽ እንዴ? ተጨናነቅሽ? ቀደም አሪፍ ነበርን ብዬ አሁን የተጨናነቅሽ። ሰላም እንዴት ናችሁ? ወንድማችን ከካናዳ ሚስቴን ፈተኑልኝ ብሎ ነበር። ከዛ በኋላ ያው የሚፈትናት ሌላ የሀብታም ልጅ እንደሆነና ወጣ ያለ ባህሪ ስላለው ውጪ መውጣት እንደማይፈልግ እዚህ የቤተሰቦቹ ሀብት ስላለ ቤተሰቦቹ እንዳለ ውጪ እንደሄዱና እሱ ያው ዋሊያ ነኝ ከሀገር አልወጣም ብሎ የሀብታም ልጅ ሆኗል አይደል? ጣጣ የሌለው ቀለል አድርጎ የሚኖር አይነት ሰው እንዲቀርባት አድርገን ከዛ በእንደዛ አይነት ወይ ቀርቧት ፈትኗት ነበር። ያው ቤቱንም ወስዶ እንዲያሳያት ጊዜ እንዲያሳልፉ ቤት ድረስ ከመጣች ደግሞ ያው ምን ሊፈጠር እንደሚችል መገመት አያቅትም። ወይ ርቀትህን ጠብቅ ነው አሊያም ደግሞ አብረው እስከ መጨረሻ መግፋት ነው የሚሆነው። በመሰረቱ አንድ ፍቅረኛ ያላት ሴት ሌላ ሰው ተዋውቃ ቤቴ ድረስ ልውሰደሽ ሲላት እሺ ብላ መሄድ በራሱ ውድቀት ነው፣ ወይም ደግሞ ይሄ ፈተናውን አላለፈችም ብዬ ነው ማምነው። በቪዲዮ እንደምታዩት በሚገርም ሁኔታ እስከ መጨረሻ ድረስ ለመሄድ ወይም እስከ መጨረሻ ድረስ ከሱ ጋር ለመሆን አይነት ነበረ ስምምነቷ። አይደለም ውጭ ሀገር ፍቅረኛ ያላት ፍቅረኛ አይታም ቀምሳም ማታቅ ነው የምትመስለው። በውስጥ ይሄን ቪዲዮን ሸፍነን ለፍቅረኛዋ ካናዳ ልከንለት ነበረ። ከዛ በኋላ እሱ መልሶ ደውሎልኝ እስቲ ምን ትላለች የምትለው ነገር ደግሞ መስማት እፈልጋለሁ ብሎ ያው ቀጥሬያታለሁ። ለዚህ ወሬም እንዲመቸን በጣም ጀግና ሰው ነው። ስሜቱን ገድቦ ስሜቱን ተቋቁሞ ምንም እንዳልተፈጠረ ነው እያወራት ያለው። እቃ ልኬልሻለሁ ሄደሽ ከሱ ተቀበይ ብሏታል። ህይወት ይቀጥላልና ማንነታቸው ገበናቸውን እንዲወጣ ስለማይፈልጉ እንዲህ ብሎ ይነግሩኛል። የነሱን ማንነት ደግሞ የነሱን ፕራይቬሲያቸውን መጠበቅ የኔ ግዴታ ነው። እሺ እንዴት ነሽልኝ? ሰላም ነው? እንዴት ነሽ? ሁሉ ሰላም? ግቢ ብዙም አንቆይም። እንዴ ማንነትሽን አረጋግጬ ነው የምሰጥሽ። አይሻልም እንዴ? አዎ በጣም ለብዙ ሰው ነው ማደርሰውና አዎ አንዳንዴ አሁን የሆነ ስህተት ተፈጥሯል። ማንነቷን ሳላይ መታወቂያ ስልክ ቁጥሩን ቼክ ሳላደርግ እሷም ድንገት ከሌላ ሰው ጋር ነው። እንዴት መሰለሽ እቃ ለመቀበል አልነበረም። ሰው ቀጠረችና ደርሻለሁ ሲላት ወጣች። ከወጣች በኋላ እኔም ደግሞ እኔ ሌላ ሰው እቃ ልሰጥ ነው የመጣሁት። እሷ ደግሞ ምንድነው ሌላ ሰው አብሮ ተያይዞ ሊሄዱ ነው። እንደዛ አይነት ነገር ነው። ከዛ ግቢ ምናምን አልኳትና በቃ እሺ ምናምን ብላ ማታውቀው ሰው ነበር መሰለኝ የቀጠረችው። አንቺ ነሽ እንደ የተላከልሽ እቃ ስላት ወዲያውኑ የፈጠነ ክርምት አድርጋ አዎ አለችኝ። ከዛ መጨረሻ ላይ እቃውን አንስቼ ውድ እቃ ነው በነገራችን ላይ አንስቼ ሰጠኋት። መጨረሻ ላይ ሲጠራ እሷ አይደለችም፣ ድንገት ያገኘኋት ናት። አድራሻዋ የለኝ ምን የለኝ። ሰፈር መጥቼ እንደዚህ አይነት ሴት እንደዚህ ምናምን ስላቸው
እንትናቱን አሉ። አንድ 3 ቀን እዛ ሰፈር ቁጭ አልኩ፣ ላገኛት አልቻልኩም። እሷም እንዳጭበረበረች ስለገባት ለተወሰነ ጊዜ ሰፈር ቀየረች መሰለኝ። ምን ማድረግ ይቻላል? ለዛ ነው እንትን አረጋግጬ አለ አይደለ ስለምሰጠው ዕቃም እኮ ማወቅ ማለት አንቺ አሁን ማን እንደላከልሽ አብዛኛውን ነገር እሱ ስለነገረኝ ነው። ኦኬ ተደዋውለን ምናምን ልክ ይልሻለሁ ምናምን ብሎ ስለነገረኝ የመጣሁት እርግጠኛ ነኝ። አሁን ባለቤት ራስሽ ነሽ፣ የእቃው ባለቤት ራስሽ ነሽ። እንግዲህ አስመስክሬያለሁ። እሱ ነው ካልሽ ራስሽ ነሽ። እንዴት ነሽልኝ? ሰላም ነው? ሁሉ ሰላም? ሁሉ ሰላም እግዚአብሔር አለን። መተዋወቅ አይከፋም። በዛው አጋጣሚ ብንተዋወቅ እኔ መካሻ እባላለሁኝ። እሺ እኔ ደግሞ አሜን እባላለሁ። አሜን። ቆንጆ ስም አለሽ። አመሰግናለሁ በጣም። እንዴት ነሽ አሜን? ደህና ነኝ። እንዴት ነህ? ይመስገን ሁሉ ሰላም እግዚአብሔር ይመስገን። ከመቼ መጣሁብሽ አይደል? ይቅርታ ያው ቢዚም ስለነበር ይታወቃል እኮ ስራ ሁሉንም ሰው ነው ቢዚ ያደረገው። እውነት ነው። እኔም ያለኝን ጊዜ አጣብቤ ነው። እውነትሽ ነው። ልክ ነሽ። አሁን ደግሞ ሁሉም ሰው ሩጫ ላይ ነው። እሱማ እኛም በተቻለን አቅም እየሞከርን ሁላችንም እየሞከርን። ደህና ነሽ? ደህና ነኝ። እንዴት ነህ? ይመስገን። ያው እቃውን አምጥቼልሻለሁ፣ እኔም አደርስሻለሁ ከፈለግሽ። አንተ ማለት ነው ከካናዳ የመጣ? አይ አይባልም። እኔ ከካናዳ የመጣ ሰው ይመስላል። በደምብ ሎካል ነው እኮ በደምብ ያስታውቃል አይደል? ፀሐይ የመታው ፊታውን ከካናዳ የመጣ ይመስላል። ማስክም ተሸፋፍናል። ጉንፋን። ኧረ እንደምታየው ራይድ ነው የምሰራው። በት እላለሁ የሆነ በቃ አንዳንዴም ከከተማ ወጣ ያለ ቦታ ያስገቡኛል። እዚህ ቦታ ላይ መግባት አልችልም አትይም። ያው ሰው ቅሬታ ያቀርባል። ስራውም ደግሞ ድርጅቱንም በድርጅት ተመዝግበን ነው የምንሰራው። ድርጅቱንም ማሰደብ ይሆናል ብዬ ያው ብቻ በቃ ጉንፋኑም ደግሞ ከባድ ነው። እኔ ደግሞ ትንሽ ነገር ይብስብህ ሳይነስም ነገር አለብኝ። አሜን የኔ እናት። እኔ አይደለሁም ከካናዳ የመጣሁት። ያው እኔ መልእክት እንዲህ ከውጪ ሲላክ እንትኖች አሉና ድርጅቱ ምናምን አታውቂው መሰለኝ። ለነገሩ ብዙም አይታወቅም፣ በሰው ነውና እኔ እቀበላለሁ። በሚያምኑ ሰው ነው የሚልኩት እና የመጣውማ ሌላ ሰው ነው። ልክ ነሽ፣ ሌላ ሰው ነው እና እሱም ሲነግረኝ ከውጪ የተላከ ነው። ፍቅረኛዋ ነው ምናምን ወንድምሽ ነው ፍቅረኛሽ ነው ብቻ እንደዛ የላከላት ሰው አለ አድርስ ብሎኝ ነው። ያው ይሄ ከውጪ የመጣው ሰውዬ ሁሌ ሲመጣም ሲሄድም እኔ ነው የምቀበለው፣ እኔ ነው የምሸኘው። ይዞት የመጣው ነገር ካለ ብዙ ነገር አንዴ ፍየል ግዛልኝ ብሎኝ $200 ሰጥቶኝ ማለቴ $200 ምናምን ያህል አይሸጥም የፍየል ሲለኝ፣ ኧረ እኔ ሂሳቡን አላውቀውም ብቻ በቃ 10,000 ብር እንደዚህ ይገኛል አልኩት። ጨምሮ $500 ሰጠኝ እና በጣም ጥሩ ሰው ነው። እንደዛማ ከሆነ በጣም መልካም ሰው መሆን አለበት ሰውየው። አሁን ይዞ የመጣው በጣም ፍቅረኛሽ ነው ውጭ ያለው? ፍቅረኛዬ ነው። አልነገረሽም ማለት ስለዛ ሰውዬ ጥሩ ከዛ ይዞ የሚመጣው ሰውዬ ጥሩ እንደሆነ ምናምን ትንሽ ያው የተወሰነ ነገር ነግሮኛል፣ እንዲህ በደንብ ዲቴይሎችን አልነገረኝም። በነገራችን ላይ ለፍላፊ ነው እንዳትኝ፣ ስራዬ ያው እንደዚህ ትራንስፖርት አገልግሎት አይደለ? ከራይድ ከዲያስፖራ የሚገጥመኛል፣ ከክፍለ ሀገር የሚመጡት እዚህ ያሉ ነጋዴዎችም ከሁሉም ጋር ስለምውል እግባባለሁ እና በጣም በቃ ወሬ ለብ ከሰው ጋር መግባባት ጥሩ ነው። አዎ ጥሩ ነው። እና ውጭ ያለው ፍቅረኛሽ ነው? አዎ ፍቅረኛዬ። አረ ካናዳ ነው የሚኖረው? አዎ ካናዳ ነው የሚኖረው። ምን ነው አንቺን እዚህ ጥሎ እሱ እዛ? ያ አንዳንዴ የሥራ ጉዳይ ምን ይደረጋል ብለህ ነው እንግዲህ። ከባድ ነው። አልተጋባችሁ መሰለኝ? አሁን እስቲ አስበናል። ኦኬ ነው እንዴ? 6 ወር በኋላ ምናምን ነገር እግዚአብሔር ተፈቀደ ብለናል። ሽማግሌ ልኳል እሱ? ያው እንግዲህ እሱ ወደዚህ ሲመጣ ምናምን ነገር እናስተካክላለን ብለናል። እስከ 6 ወር ምናምን ባለው ነገር ያልቃል ብለናል። እሱ ወደዚህ ሲመጣ ሲመጣ በዛው ሽማግሌም ልኮ የፈጠነ ምናምን ልጨርሱ አስባችሁ? በተቻለን አቅም አንድ ወር ምናምን ነገር ሁሉንም ነገር ለማጠናቀቅ ብለናል። ያው ሰው ያስባል እኮ የሚፈጽመው እግዚአብሔር ነው። ልክ ነሽ። ቆንጆ ሚስት አለችው ታድሎ። እግዚአብሔር አመሰግናለሁ በጣም የእውነት በጣም ቆንጆ ሚስት አለችው። አቋሟ የሚያምር። በነገራችን ላይ እኮ ጂሙን በየቦታው በስቷል። ያንቺ በጂም የመጣ አቋም ነው። በጣም ገራሚ አቋም ነው ያለሽ። እኔ ጂም ብዙም አይደለም። ኧረ የተፈጥሮ ነው ማለት ነው።
አይደለ? እንግዲህ በጥበቡ ሰራን። እውነት ነው። አይ አሳሳችሁን አቋም ነው ያለሽ። የእውነት በጣም አሳሳችሁን አቋም ነው ያለሽ። ከሱ ጋር ከሆንሽ በኋላ ነው ይሄ ውበት ሞር እየጎላ የመጣው ወይስ ከዛ በፊትም የነበረ ነው? ሚንከባከብ ባል ሲኖር እንደዚህ ነው እንግዲህ። አይ የምሬ ነው፣ ቁም ነገር ነው ግን የጠየቅኩሽ። ከሱ በኋላ የመጣ ነው ይሄ አቋም ወይስ ከዛ? በእውነቱ ያው እንግዲህ አይደል? ለነገሩ መልካም ባል ስለሆነ ያለው። ኦኬ፣ ቆንጆ አሪፍ መልካም ባል ነው። መልካም ነው የእውነት ይንከባከብሻል? አዎ በጣም እውነት። እግዚአብሔር ይመስገን በጣም እንግዲህ ያው ለሴት ልጅ ሲጀመር እንዲያምርባትም እንዲያስጠላባትም ያደርገው የሚንከባከባት ሰው ይባላል። እውነት ነው። ለዛ እንግዲህ እንደዚህ ሆነናል። ወደፊት ደግሞ እሱ ሲመጣ እንግዲህ ከዚህ በላይ እንሆናለን ብለን እንጠብቃለን። እዛ ሆኖ በደንብ አሁን ለምሳሌ የሚንከባከብሽ በርቀት ስለሆነ ለነገሩ የሚያስፈልግሽን ነገር የሚያሟላ ከሆነ ተንከባከበሽ ነው። ያው እንደዛ ብቻ ሳይሆን ያው አንዳንዴ እንደ ፍቅረኛ ቁጭ ብሎ እኔን ማውራቱ መደገፉ ከምንም በላይ ከገንዘቡ በላይ የሚያስፈልገው ኢሞሽናል ሰፖርት ነው ብዬ አስባለሁ ለሴት። እውነት ነው። እዚህ ደግሞ ያለው ነገር ይከብዳል። አንዳንዴ መውደቅ አለ፣ መነሳት አለ። ስለዚህ በዛ ጊዜ እሱን ነው ላወራው የምችለው። ምናምን የሆነ ነገር ሲሆን ቢከፋኝም ባዝንም ባለቅስም እንግዲህ በዛ ጊዜ ደግፉ ሁሉን ነገር አድርጎ እዚህ ያደርሰኛል። እግዚአብሔር ይመስገን። ረጅም ዕድሜ ይስጥልኝ። እንግዲህ ለሱ ነው ሌላ ምን እላለሁ? አሜን አሜን። ወይ የኔ እናት እንደዚህ በሌለበት እንደዚህ ስለሱ ደግ የምታወራ ስለሱ በደንብ ባለሽን ወይም ፍቅረኛሽን በደንብ ተረተሽዋል ያስባለሁኝና እሱም በጣም እድለኛ ነው። አዎ እኔ በጣም እድለኛ ነኝ ከሱ በላይ እውነት። እግዚአብሔር እንግዲህ ረጅም ዕድሜ ከጤና ጋር ይስጥልኝ። ለሱ ነው የምለው። ምን እላለሁ ብለን ይገርም ነው። እንደዚህ ነግረሽው ታውቂያለሽ? አሁን ይሄን ያህል እንደምትወጁ ለሱ ያለሽን ምን ያህል እየተረዳሽ እንደሆነ እንደተረዳሽው? ያው በተቻለኝ አቅም ሞክራለሁ። ግን ያው አንዳንዴ ለግለሰቡ ሲሆን ለማስረዳት ትንሽ ይከብዳል። ሴንሲቲቭ ትሆናለህ ምናምን። ሴት ልጅ ስትሆን ደግሞ ቀድሞም በሚባል ነገር ይመጣል ምናምን። ያው በቃ እየተደባበሰ ያልፋል ነው የምልህ። ለሰው ስታወራው አትሊስት ይቀላል። ስምሽ ቀድሞም አውቆ ነው ያወጡልሽ። አሜን ብሎ አሜን ነው አይደለ? የሚገርም ነው ማለት በቃ የሚገርም ስም ነው ያለሽ። አንቺን በትክክል የሚገልጽሽ ማለት ነው። አመስጋኝ ነሽ። የእውነት አመስጋኝ ነሽ። ያው እንግዲህ ከላይ የተሰጠ ስለሆነ እያመሰገነ መኖር ነው ብዬ አስባለሁ። አሁን አሜኔ ትንሽ የተረዳሁት ነገር በዚህ መሀል ከሱ ጋር ሆናችሁ ይመስለኛል። ያው መንገር ያለ መንገር ትችያለሽ፣ ግን ይሆን የገጠመሽ ነገር ነበረ መሰለኝ። ዝም ብዬ ስረዳ ማለት የሆነ ይቅርታ የቤተሰብ የሆነ ያልሆነ ወይ ደግሞ በመጀመሪያ ፍቅረኛሽ የተጎዳሽ የተሰበርሽ አይነት ሰው ነሽ መሰለኝ። ብዙ ያው የቤተሰብ ምናምን አይጠፋም፣ ግን በፍቅረኛ እንኳን አይ ይሁንም ያው በቃ በደንብ ስሜቴም ስተለዋዋጭ ሆኖ በማይመች ስሜትም ውስጥ ተሸክሞሽ እንደሄደ አይነት ነገር ያው ይመስሉኝ። እሱማ ግዴታ ነው። ያው አለ ያው ከፋሚሊ ጋር ችግር አይጠፋም እንጂ ፍቅር እንኳን የመጀመሪያ ነው እሱ። ኧረ እባክሽ እውነት የመጀመሪያሽ ነው? በእውነት ምን ያህል ጊዜ ሆናችሁ? ይቅርታ አልጠየቅኩሽም። አዎ 4 አመት ምናምን ነገር አለ። 4 አመት ከምናምን? ኧረ በጣም ቆይታችኋል። እንግዲህ በዚህ አመት 5ኛ አመታችንን እንይዛለን። ያው በ5ኛ አመታችሁ ላይ ትጋባላችሁ? አዎ ብለናል። እንግዲህ እንዴት ነበር? አሁን 4 አመት ከምናምን ብለሽኛል። ወደ 5 እየሄድን ነው። እንዴት ነበር የተዋወቃችሁት? አጋጣሚ እኔ ኮሌጅ በመማር ሰዓት እሱ ለስራ ምናምን ነገር በዛ አካባቢ ይመላለስ ነበር አጋጣሚና ከዛ ያው እያለ መግባባቱም አለ ምናምን ከዛ እያልን እዚህ ደረስን። ያኔ እሱ ውጭ ያልሄደም ነበር ማለት ነው ወይስ በመጣበት? እዛ ሳይድ በፊት ነው እዚህ ያለ ነበር የተዋወቅነው። ኦኬ ነው እንዴ? ሳይድ ነው የተዋወቃችሁት? እሱ ስንት ጊዜ ሆነው ከሄደ? 2 አመት ከምናምን። ኦኬ ከሄደ 2 አመት ከምናምን ሆኖታል። ቆየብኝ በጣም እዛ ሄዱ። ከዛ በኋላ አልመጣም? አዎ ያው አይደለም ያው አገሩ ህግ ምናምን ነገር ወደዚህ ተመልሶ ለመምጣት ይከብዳል አለኝ። ኦኬ እንደዛ አለሽ። ይመጣል እንግዲህ በአሁኑ ያለውን ነገር አስተካክያለሁ ጨርሻለሁ ስላለኝ የጠበኩት። የሚገርም ነው። በጣም አሪፍ ነው። በጣም አሪፍ። የት ነበር የተማርሽው? እኔ አዳማ ነበር የተማርኩት። ኦኬ ነው እንዴ? አዳማ አስቱ
እዛ ነበር የተማርሽው። አሁን ጨርሰሻል አንቺ? አዎ ጨርሼ የራሴን ስራ ምናምን ነገር እየሰራሽ ነው ያለሽው። በጣም የሚገርም ነው። በጣም የሚገርም ነው። በጣም የሚገርም ነው። በጣም እድለኛ ባል ነው ወይም ፍቅረኛ ወይም እድለኛ በቃ ባል አለሽ። እድለኛ ነው። በጣም እድለኛ ነው ባልሽ። ብዙ አስወራዎች በጣም ይቅርታ። ኧረ ችግር የለውም ማለት አይደለም። እኔ አንዳንዴ አሁን እንትን አንቺ አሁን ስትናገሪ አንደበትሽ በጣም ይጣፍጣል። ማለት ፍቅር ላይ ራሱ ያለሽ እምነት፣ ጽናት እንደገና ደግሞ አጠገብሽ የለም ግን አጠገብሽ እንዳለ በጣም ነው የምታወሪለት። እኔ አቦ እንዳንቺ አይነት ሚስት እንዲሰጠኝ ነው መሰለኝ። እንደዛ እንዲሰማኝ እሱ ስለሚያደርገኝ ነው አይደል? የሱ ውጤት ነው እንጂ አሁን እኔ ብቻዬን የምፈጥረው ነገር የለም። ጊዜ ይሰጥሻል በደንብ ግን ከሄደ በኋላ በስልክ ስራ ቦታ ሁሉ እያለ ምናምን ነገር እናወራለን። በጣም ብዙ ጊዜ ሁሉንም ነገር አፕዴት ያደርገኛል። ያለው ነገር በሙሉ ይነግርሻል። ሁሉንም ነገር አያለው አውቃለሁ። በፈለግኩት ደውዬም አገኘዋለሁ። ስራ ላይ ከሆነ በቃ ስራ ላይ ነኝ በኋላ ስወጣ እደውልልሻለሁ ምናምን ተባብለን እንግዲህ ስልክ የምንዘጋው። በስልክ ነው ወይስ በቪዲዮ ኮል? በቪዲዮ ኮል ነው በብዛት በቪዲዮ ኮል ነው የምታወራው አብዛኛውን ጊዜ። በጣም የሚገርም ነው። የአንቺ ባል በጣም እድለኛ ነው። አንዳንዶቹ እኮ እኔ አሁን ያው እንደነገርኩሽ ራይድ ላይ እንደዚህ ትራንስፖርት ላይ ስለምሰራ በቃ ብዙ አይነት ሰዎች ይገባሉ ምናምን ሲያወሩ በቃ እኔ እዚህ ጋር ሰው ያለም አይመስላቸውም። እና ፍቅረኛ ውጪ ሆኖ ከዛ በኋላ በቃ ሌላ ጓደኛዋ ስታወራ እባክሽ ከውጪ ያው ባሌ ደውሎ ነበረ ግን ከእንትና ጋር ስለሆንኩኝ ያው አላነሳሁትም አሁን መልሼ ልደውልለት ምናምን የሆነ እንደገና ደግሞ አብረን አድረን ወጥተናል ምናምን ብዙ የሚሉት ነገር አለ። በስማም ከባድ ነው። ግን አንተ ሰው እንዴት ነው ህሊና ያለው እንደዛ የሚያደርገው? ያው ውጪ ያለ ባሏ ላይ ስንት ነገር ለሷ ዋጋ እየከፈለላት ማድረጉ ተገቢ ነው አይደለም? እኔ እነዛ እንደ ሰው ሁሉ አልቆጥራቸውም። ሲጀመር ባል ብለክ እስከ ያስክ ድረስ ታማኝ መሆንን የመሰለ ነገር የለም በእውነቱ ያስባለሁ እኔ በግሌ። በትክክል አንቺማ በጣም ትክክል እኮ ነሽ። ግን በቃ እኔ ይገርመኛል ያንዳንዱ ሚስት እንደዚህ እዚህ ሆና ታምና ለዛውም ደግሞ ስለ ባሏ አሁን እኔ አንቺ በቃ ፍቅረኛ እንዲዝ ፍቅረኛዬ ደግሞ እንዳንቺ ባል እንደሆነና የፍቅረኛዬ ደግሞ እንዳንቺ እንድትሆን እኔ ደግሞ እንደ ፍቅረኛሽ ጥሩ እንዲ የሚወራልኝ በሌለውበት እንኳን እንዲወራልኝ እንደዛ አይነት ባል እንደሆነ የተመኘሁት። አንዳንድ ደግሞ አሉ አሁን እንደነገርኩሽ አሁን እኔ እዚህ ከኋላ የሚያወሩትን ነገር መሰለኝ በጣም በቃ ከኋላ ቁጭ ብለው በጣም ይዘጋ የሚደብር ነገር እንደዚህ አጫውጭ ባህላል ነው ደግሞ የሚያወሩት ሰው አጫውጪ ምናምን የተሻለ ነገር አለው እንደዚህ አግኝቼ ሁለት ደግሞ እሱ እዛ ሆኖ ምን እኔ እንዴ እሱ መጠበቅ በቃ ብዙ ነገር ነው የሚያወሩት። አንተ ግን ከባድ ነው በጣም ሰው ፈጣሪውን እንኳን አይፈራም እንዴ? ሰው ያየኛል ብለን እንኳን ድሮን ፈራ ነበር እኮ። አሁን ዘመኑ ከፍቷል። የተወሰነ ነገር እኮ እኔም ሰማለሁ ምናምን እንዴ ስራ ቦታ ምናምን አልፎ ምናምን ትሰማለህ። ግን ታዝበክ ምናምን እሱንም መክሬ ተቆጥቼ ምናምን ያው እተዋለሁ እንጂ ምን ይደረጋል ብለን አንዳንዴ አንቺም ትሰማለሽ ይገጥምሻል። ያው የተወሰነ ምናምን እንደዚህ አብዛኛው ጊዜ ስራ ላይ ስለሆነ እኔ የማሳልፈው አልሰማም። ብዙም ጓደኞቼ ምናምን የሉም። ግን ያው የተወሰነ ስሰማ ምናምን ከቅርብ ሰው ምናምን ከሆነ በተቻለኝ አቅም እንግዲህ እመክራለሁ፣ እቆጣለሁ ምናምን ነገሮችን ለማስተካከል እሞክራለሁ። ያው ከዛ በበለጠ ደግሞ የነሱ ኃላፊነትና ጭንቅላት ካላቸው የሚሰማቸው አይነት ሰው ከሆኑ እንግዲህ ያንን ነገር ይተዋሉ። አብዛኞቹ እንዲተው አድርጌያለሁ። የቀረውን እንግዲህ ፈጣሪ ይጨመርበት። የሁለቱ ጉዳይ ነው ብለን እንተዋለን። አንዳንዴ እውነትሽን። አንቺ ምንድን ነው የምትሰሪው ስራሽ ዋና ቋሚነት? እኔ እንግዲህ አሁን በቅርቡ የከፈትኩት ላፕቶፕ እና የተወሰኑ አክሰሰሪ ምናምን መሸጫ ሱቅ ላይ እንደዛ አለሽ? እንደዛ እሰራለሁ። ኦኬ። በተማርሽው አይደለም ንግድ ላይ ይሻላል ብለሽ ነው? እንግዲህ ኢትዮጵያ ትንሽ ይከብዳል በተማርክበት ስራ ማግኘት። ንግድ ይሻላል። የራስሽ ነገር ንግድ ይሻላል። በዚህ ስራ እሱ ያግዝሻል። ይሄን ስትከፍቺ ያው በደንብ አግዞሻል ብዬ ተስፋ አደርጋለሁ። ተማሪ ነሽ ከየት ታመጪዋለሽ እሱ ካላገዘሽ ብዬ እኮ ነው። ማለቴ ተመርቀሽ ወጥተሽ ያው አልሰራሽም ይመስለኛል። አልሰራሁም። ከተመረቅሽ ምን ያህል ጊዜ ሆነሽ? አሁን አመት ከምናምን። ኦኬ። ሱቅሽስ ከተከፈተ? ወዲያው ተመርቄ ምናምን ወዲያው ነው የከፈተው። ኦኬ። ሸቅለሻል አንድ አመት ከምናምን
ሸክለሻላ። ስለዚህ እሱ ነው ያገዘሽ ማለት ነው? አዎ እሱ ነው አብዛኛውን ነገር ከበር የሚያደርግልኝ ሱቅም ሁሉንም ነገር አብዛኛውን። ከዛ ደግሞ እቃ ማስመጣት ሲኖርብኝ ምናምን አብዛኞቹ ነገሮች እሱ ነው የሚጨርስልኝ። ያው ስራም ላይ ስለቆየ እሱ ያውቃል። እሱ ጎበዝ ነው በጣም። ምን አይነት በቃ እድለኛ ነው ማለት እንደዚህ አይነት እድለኛ ነው ስልሽ አንቺ ስላወራሽለት ሳይሆን እንደዚህ አይነት አእምሮ ያለው ሰው እኮ ደስ ይላል አይደል? የእሱ ንጽህናን አየሁት ምን አይነት ጎበዝ እንደሆነ ለአንቺ ምን አይነት ባል እንደሆነ ፍቅረኛ እንደሆነ ምን አይነት ንጹህ ጭንቅላት እንዳለው አየሁበትና ቀናውበት። የእውነት እድለኛ ነሽ አንቺን በጣም እናመሰግናለን። በእኔም ስም በሱም ኧረ አይገባም። በቃ አደርስሻለሁኝ። ኧረ ችግር የለውም። አንተ አትቸገር፣ ወደ ስራ ከተመለስን ነው እንሄዳለን። እሺ እውነት ችግር የለውም። ሌላ ደግሞ ምን አሜንዬ ምን ልጠይቅሽ ፈልጌ ነበረ መሰለሽ? ምን ተፈጠረ? አይ ምንም አንድ ይሄ ቤተሰቦቹ ውጪ የሚኖሩ እሱ ደግሞ እዚህ የሆነ አንድ ቪላ ቤት ውስጥ የሚኖር ልጅ አለ። ቤተሰቦቹ እንዳለ ውጪ ናቸው። ይሄ አንድ ከሀገር አልወጣም የሚል ዋሊያ ምናምን ነኝ ብሎ አንድ የሆነ የሀብታም ልጅ አለ እና ብዙ ሴቶች እሱ ጋር ደግሞ ይመጣሉ እና አሁን እዚህ ጋር ሲያወሩ የነበሩ ሴቶች እሱ ጋር ምናምን ይቀርባሉ። ከሱ ጋር በጣም እንትን ይላሉ በቃ ምናምን ነገርና ምናልባት እሱ ልጅ እኔ በስም ነው የሰማሁትና ታውቂዋለሽ እንዴ? የሆነ እኔ አላውቀውም። ማን ነው እሱ? ሰፈሩ እኮ ወደ እናንተ ይሆን ወደ ላይኛው ነው በእናንተ ሰፈር ይሆን አንድ የፈለኩት ጉዳይ ነበረኝና እኔ እንጃ ስልክ እኔ ብዙ ሰው አልግባባም ነገር ያለው እኮ ስራ ላይ ምናምን ስለሆነ ብዙ ጊዜ ማሳልፈው አላውቅም አይደለ? እና ካላስቸገርኩ በሄዳውን ሰዓት ይሄድብኝ ስለሆነ ስራም አለኝ ሱቅ ዘግቼ ነው የመጣሁት። ካላስቸገርኩ አሁን እኮ መሸ ብዬ ነው ከዚህ በኋላ ትከፍቻለሽ መልሰሽ? ያው ችግር የለውም። ያው አንዳንድ ነገሮች ሂሳብ ሰርቼ ምናምን እወጣለሁ ነው እንዴ? አመሰግናለሁ። በጣም አስቸገርኩ። ኧረ ምንም አላስቸገርሽም። እሱ ልጅ አላውቀውም ነው ያልሽኝ? እኔ አላውቀውም ማለት ነው። እኔ ግን ወንዶች አላውቅም። እውነትሽ ነው። ከባልሽ ኦኬ ከባልሽ ውጪ ምንም ብዙም ጓደኞችም የሉሽም? ቅድም የመጀመሪያ ፍቅረኛ ከሱ ውጪ ምንም የለኝም ብለሽ ማለት ጾታዊ ነገር ከሱ ጋር ስንትን ብላችኋል ወይስ? ይቅርታ ይሄ ነገር ማለት አንዳንዱ ካገባ በኋላ ብሎ እንትን ሚል አለ፣ አንዳንዱ ደግሞ ከዛ በፊትም ይጀምራል። እኛ እንግዲህ ከተጋባን በኋላ ብለን ወስነናል። እንግዲህ እግዚአብሔር ቢፈቅድና ካልተሳሳትን እውነት በይ ነው እንዴ? ቶሎም ኦኬ ይሁን እሺ። ግን እኔ አሁን ከዛኛው ልጅ ጋር እንደምትተዋወቂ አይነት ነገር እኔ አሁን ያየውሽ መሰለኝ። አረ ተሳስተክ ነው እንጂ የሚሆነው እኔን ማለየኝ። የምርሽ ነው? እውነት ስልክ ያው ምድር ላይ እንግዲህ 7 ሰው እንግዲህ ይመሳሰላል ይባላል እና ከዛ መካከል አንዷን አይተክ ይሆናል እንጂ እኔ እንኳን አይደለም። እውነት አይገርም። ሰው መመሳሰሉ በጣም ነው የምትመሳሰሉ። ከባድ ነው ያጋጥማል አንዳንድ ጊዜ። እኔ እኮ አሁን ያስታወስኩት ያ ሁሉ ወሬ ስናወራ ልጁ ትዝ አለኝ። ከዛ አንቺ ያወራሽኝ ሌላ አይነት ሆነብኝ። አሁን ደግሞ ያቺ ልጅ እንዴ ከሱ ጋር የሄዱ ሴቶች በሙሉ ያው ሌላ ነገር ሊያደርጉ እንጂ በስነ ስርዓት በጤነኛ መንገድ አይደለም። እንግዲህ እኔ አላውቀውም። እሱና ካላስቸገርኩ አሁን ብትሰጠኝና ብሄድ ደስ ይለኛል። ግን ይላም ትሄጃለሽ። ግን ደበረሽ እንዴ? ተጨናነቅሽ? አሁን ቀደም አሪፍ ነበር እንዴ? አሁን የተጨናነቅሽ ነገር አንተ ማትቸገር በቃ። አመሰግናለሁ። የሚያውቁት ልጆች አረ ችግር የለውም። የሚያውቁት ልጆች ምናምን አታውቂም? እንጃ እስቲ ያው ጠይቅላለሁ። ሰፈር ምናምን ነገር ባለሀብት ነገር ናቸው ቤተሰቦቹ ነው። አዎ እሱ የእሱ ቤተሰቦች በጣም ባለሀብት ናቸው። እሱ እንደውም አልወጣም ብሎ ወንድሞቹ ብዙ ልጆች እህቶች ሁሉም ቤተሰብ ውጪ ነው ያለው። እሱ ብዙ ንብረት አላቸው። ጠይቅላለሁ እነሱም በቃ ችግር የለውም። እሺ አይደለ? አንቺ ግን አታውቂውም። ኧረ እኔ አላውቀውም። ቤታቸውስ ምናምን እንደዛ ሲወራ ግን ሰምተሻ መሰለኝ። ብዙ ነገር የሰማሽ መስሎኛል እኮ እንደዛ ያልሽ መሰለኝ አይደል? ኧረ እኔ እንጃ እኔ አላልኩም። እንደዛ አላውቀውም ያልኩት ሲጀመር ካወቅኩት ምናምን እንግዲህ ሰፈር ሰው ጠይቄ ምናምን ነገር ማውቀው ነገር ካለ ደውዬ አሳውቅሃለሁ። ችግር የለውም በሱ። እሺ አይደለ? እሺ አይ ቆይ የሆነ ነገር ላሳይሽ። በነገራችን ላይ አንድ ሰርፕራይዝ አለ። ይሁኔ ነው ሰርፕራይዝ ብሎ ይሁኔ ማለት እኔ አድርግ የተባልኩትን ነው። ይሁኔን እኔ ቀጥታ አላውቀውም፣ ግን ይዞ የመጣው ሰውዬ ይሄንንም ቪዲዮ አሳያት
ምናልባት እኔ እንጃ ቤት ገዝቶ ነው ምናምን መሰለኝ አላቅም፣ ግን የሆነ በቃ የቤት ቪዲዮ ነው አይነገርም ይሁን አላቅም። ግን ውስጡን ይኸው አንቺ ያው ከፍተሽ ቆይ ነኪው። ይሄ ደግሞ ቶሎ እየዘጋ ያስቸግራል። ቆይ እሺ አንዴ ይኸው አሁን በድንግል ማርያም ምንድነው? ማነክ? ምንድነው ይላከ? ማን ይላከ? ከየት ነው የመጣው? አይ አታውቂውም። እኔ አላውቀውም። ምንድነው? አይ አታውቂውም። እኔ አላውቀውም። ምንድነው? ማነክ? አይ አታውቂውም አይደለ? አላውቀውም። ማን ይላከ? ያው ሁሉ ውሸት ነው እንዴ የምታወሪው? እንዴ መሽዋሽው ምን የሆነት ነው? መሽዋሽው ምኑን? ይሄ ማን ነው? ይሄ ማን ነው? እኔ አላውቅም። ማን ነው? ምንድነው? እኔ አይደለሁም። እኔ አላውቅም። ምንድነው የሚያስቅ ነገር እኮ ይለው እውነቴን እኮ እኔ አይደለሁም እያለች አይ ቆይ ቆይ አንቺ አይደለሽ? እኔ አይደለሁም። አዎ ምንድነው ይሄ? ማን ይላከ? አልገባኝም። እኔ ይላከ? እኔ አላውቅም። እኔ አይደለሁም ነው የምትይ? አንዴ ልድገመው ላሳይሽ? አይ ማሳየት አይጠበቅብህም። በቃ ማየት ያለብኝን ነገር አይቻለሁ እኮ። አንቺ አይደለሽም? በቃ እሺ፣ አንቺ ካለሽ ጥሩ ችግር የለም። ውረጅ። አንቺ ካለሽ ችግር የለም። አንቺ አይደለሽም አይደል? ችግር የለም። ሂጂ በቃ። ብታጠፋው ደስ ይለኛል። እንዴ አንቺ ካልሆነ ለምን ይጠፋል? አይ ያው እኔ ኮንፈርት አልሰጠኝም። ያው ኮንፈርት አልሰጠሽም ማለት አንቺ ነሽ ማለት እኮ ነው። ያው እኔ መሆን አይጠበቅብኝም እኮ አይደል እንዴ ማለት አንቺ ካሉሽ ምን አስጨነቀሽ? ምን አገባሽ? አንቺ ካሉሽ ለምን ትጨነቃለሽ እኮ? ቢሆንም አጥፋላት። ለልጅቷም ቢሆን ስም ጥሩ አይደለም። በቃ እንዴት ለልጅቷ እንዴ? አንቺ ምን ያደርግልሃል የሰው ነገር? አንተ ሲጀምር እኔ ሕፃን አረግሽኝ እንዴ? እኔ አይደለሁም ከማለት ይልቅ ይኸውልሽ እኮ አይ እኔና አንቺ ይኸውልህ ብልጥ መሆን ያለብሽ መደራደርም መነጋገርም መቀራረብም ካለብሽ ማውራት ነው እንጂ እንዴት እኔ አይደለሁም ብለሽ እኔ የአንድ ዓመት ሕፃን ነኝ እንዴ? እኔ አይደለሁም። አይደለሽም እኮ በቃ አንቺ ካልሽ ውረጂ። ይኸውልሽ ውረጂ። እኔ አጥፋልኝ። እሺ ቪዲዮውን በቃ ማን ይላከ? አጥፋል እኮ ያንቺ ነው ላጥፋልሽ። እሺ እኔ የፈለከውን ነገር አደርጋለሁ። በቃ አጥፋልኝ ቪዲዮ። ማን ይላከ? ምንድነው ይላከ? አልገባኝም። ምንድነው እየተካሄደ ያለው አሁን? አልገባኝም። እኔ ግልጽ አድርገን ታስረዳኝ የምፈልገው እኮ እየተካሄደ ያለው ነገር ለማውራት መጀመሪያ አንቺ ማመን አለብሽ። ገባሽ? ስታምኚ ነው እኮ መደራደር ማውራትም መነጋገር የሚቻል። አንቺ አይደለም ብለሽ እስከ ስሸመጥጭኝ እንዴ ነው እንዴ? አንቺ እሺ ችግር የለውም። እኔ ነኝ ግን ቪዲዮን አጥፋልኝ በቃ እኮ አንቺ ነሽ አይደል? አዎ በቃ እኔ ነኝ። እንግዲህ ግን የምታወሪውና የምትኖሪው ለየቀን ነው አይደል? አይ የምታወሪውና የምትኖሪው ለየቀን ነው። እኔ ፈልጌ አይደለም ልጁን ያገኘው። ሲጀመር እሱ ነው ፈልጎ ያገኘኝ። እኔ አላውቅም እኮ ፈልጎ ቢያገኝሽ ቤቱ ድረስ ሄደሽ እንደዚህ አይነት ነገር አይደለም። አጋጣሚ ነው ሲጀመር። እንዴት አጋጣሚ ነው? እንዴት አጋጣሚ? ድንገት ተደዋወልን፣ ሻይ ቡና እንበል ነገር አለኝ። ከዛ በኋላ አጋጣሚ ቤቱ ሄድኩኝና የተፈጠረ ነገር ነው። አንቺ ታዲያ ፍቅረኛ አለሽ አንዴ? ቤቱ ለምን ትሄጃለሽ? ማታውቂው ሰው ጋር ሲጀመር እሱ ነው እኔን ብቻ ነው የማፈቅረው። እሱ አጋጣሚ ነው፣ ድንገት ብቻ የተፈጠረ ነገር ነው። ድንገት እኮ ይሁኔን የምታፈቅሪ ከሆነ ድንገት እንደዚህ ሊፈጠር ቻለ? እንዴት ቤቱ ድረስ ነው አይደል የሄድሽው? ቤቱን ሄድሽው ስማ ልክ ነህ ግን እኮ ቤቱ ድረስ እንዴት አንቺ አንድ ፍቅረኛ ያላት ሴት ተዋውቃ በሆነ አጋጣሚ ቤቱ ድረስ ይጠራት ሰተት ብላ ሜዳ ነበር። የፈለከውን ነገር አደርጋለሁ። አጥፋልኝ እባክህ፣ አታስጨንቀኝ። እኔ ይሁኔን በጣም ነው የማፈቅር። ይሁኔን አላውቀውም። ይሄንን ግን ያስቀረጽኩት እኔ ነኝ። ለምን እንደዚህ ማድረግ አስፈለገ? ቴንኪው። የሆኑ ወሬዎችን ስሰማ ዝም ብዬ ከሱ ጋር መገናኘታችሁ ከሱ ጋር ማውራታችሁ በማቅበት ሰዓት ዝም ብለህ ለምን ይሄንን አታደርግም ምናምን ብየው ነውና ከሱ ጋር ምንድነው ያላችሁ ነገር? ከማን ጋር? ከልጁ ጋር? አዎ ከልጁ ጋርማ በቃ እኔ የተወሰነ ገንዘብ እንዲሰጠኝ። እሱ ሲጀመር ይጠጣል፣ ያጨሳል፣ ይቅማል፣ ሴት ይወዳል። በቃ ለሴቱም ገንዘቡን ይበትናል። ከዛ የተወሰነውን ገንዘብ እንዲሰጠኝ ነው እንጂ ከሱ ጋር ምንም አይነት ዘላቂ የሆነ ነገር ፈልጌ አይደለም ሲጀመር እኮ። ኦኬ አሁን እንደተረዳሁት ከሱ ጋር ይሁኔን ትተሽ ከዚህ ጋር ለፍቅር ብለሽ ሳይሆን ለገንዘቡ እና እንደዛ አትነግሪኝም እንዴ? እንደዚህ በግልጽ ከነገርሽኝ እኮ መግባባት ይቻላል። ስለዚህ አሁን እሱን ብለሽ አይደለም እሱን ብዬ አይደለም ሲጀመር። እኔ ታውቃለህ ላገባ ነው እያልኩ እየነገርኩህ አይደል እንዴ ሲጀመር። ኦኬ ገንዘብ አስፈልጎሽ ነው ማለት ነው ከሱ ጋር ምናምን ወይስ ተመችቶሽ ነው? ገንዘቡ ብቻ ነው፣ ለምንም ነገር ፈልጌው አይደለም ሲጀመር። ልጁ ከዛው ሀብታም እንደሆነ አንቺ ታውቂ ነበር ከዚህ በፊት ወይስ እሱ ነግሮሽ? አይ እኔ ብዙም አላውቅም ሲጀመር። ድንገት ተገናኘን ምናምን በቃ ከሚያደርገው ነገር አንፃር ተነስቼ ነው እንጂ ነው የገመትኩት እንጂ የራሱን ታሪክ ምናምን ነገር እኔ አላውቅም። ብዙ አልነገረሽም? እሱስ ያው ሀብታም ነኝ ይላል እንግዲህ
ብዙም ያን ያህል ሁሉንም ነገር ያሳየኛል ማለት እኮ አይደለም። ያው የተወሰነ ነገር ግን አንቺ እኮ ታዲያ በዚህ ልክ ከሱ ጋር እንዲለጠፍ ማለት እኮ አረጋችሁ እኮ በቃ ምንም የቀራችሁ ነገር የለም አይደል? አዎ እሱማ በቃ እንዴ አጥፍቻለሁ በቃ እሺ እኮ ገባኝ። እዚህ ደረጃ ድረስ የደረስሽው እንዴት ሆኖ ነው ብዬ ነው። በቃ አላቅም እኔ ተሳሳትኩኝ። በቃ ሰው ነው ይሳሳታል ደግሞ የሰው ልጅ ከባድ ነው አንዳንዴ። በቃ አትፍረድ። እናንተም እህት አለ መቼም እህት ባይኖርክ እናት አለ ካለ በቃ ተረዳኝና አጥፋልኝ ላይ ሆኔ ምንም ነገር ልትነግረው አልፈልግም። እናቴም በእንደዚህ አይነት መንገድ አይደለም የመጣችው። አንቺ ባረክሽው አይነት እህቶችም እንደዚያ ነገር በጣም ነው የሚጠየፉት። አውቃለሁ እሱም ማለት ግን አንዳንዴ ከባድ ነው ህይወት። ሳትፈልግ ብዙ ነገር ታደርጋለህ። እሺ ላድርግልህ እያልሽ ነው? ምንድነው የምታረጊልኝ? ምንድነው የምታረጊልኝ? ላድርግልህ አጥፋልኝ ብለሽኛል። እኔ እያይሽ አጠፋልሻለሁ። ምን እንድታረጊልኝ ይፈልጋሽ? አላቅም እኔ እንደምትፈልገው አንተ ችግር የለብኝም። እኔ ምንም ቢሆን ታደርጊልኛለሽ? ያው ሌላ ነገር አትፈልግ እንጂ ችግር የለም። ሌላ ነገር ምንድነው? አላቅም ምናልባት ሌላ ነገር እኮ ሌላ ነገር ምንድነው? ስሙን ጥሪዋ፣ ስም አውጭለት። ስሜን ነው በቃ አላቅም። ምንም አላደርግም ግን አጥፋልኝ። አንተ የምትፈልገው ነገር ካለ እኔ ለማድረግ ዝግጁ ነኝ እያልኩ ያለሁት። ተግባብተናል እኮ። እኔማ ደስ ብለሽኛል። አሁን ገንዘብ ምናምን እኔ ገንዘብ ችግር የለብኝም፣ ገንዘቡም አልፈልግም። ግን እንደዚህ ሳይሽ በቃ ቀደምም ነግሬሻለሁ። እዚህ ጋርም ደግሞ ያው በቪዲዮ አይቼሻለሁ። እዚህ ጋርም ደግሞ በአካል አይቼሻለሁ። በቪዲዮ ያየሁትን ደግሞ በአካል እኔ ማየት እፈልጋለሁ። አይ እኔ አሁን እሱ ማድረግ አልችልም። ከልጁ ጋርም ያለኝ ነገር ተቋርጧል። ሲጀመር እኮ እኔ እና እሱ እኮ ፋይላችንን ዘግተን ተለያይተናል አይደል? ከልጁ ጋር በምን አይነት ሁኔታ ነው በቃ ተጋጨን አጋጣሚ ምናምን። በቃ ብሩን ተቀበልሽው? ብሩንም አልተቀበልኩትም። አጭበረበረኝ። ሲጀመሩ ሻታ ነው አጭበረበረኝ ማለት ኦኬ። ዋሽቶሽ ነው? ሁሉንም ነገር ዋሸኝና ከዛ እኔም በቃ ደበረኝ፣ ተጣላን። ለዛ አልሰጥም አለሽ? አልሰጥም አለኝ። በቃ ምንም ሞከርኩኝ ግን ከሱ ምንም ነገር ማግኘት አልቻልኩም። እንደቀረጸሽም አታውቂም? ምንም አውቀው ነገር የለም። እኔ እኮ ለዛ ነው አሁን ምን እየተካሄደ ነው ምንድነው ማነህም የምጠይቅህ እኮ ለዛ ነው አይደል እንዴ? ከልጁ ጋር ተጣልቼ ጨርሻለሁ ጉዳይን። ሲጀመርኩ ተለያያችሁ? አዎ በቃ ተለያይተን ቆየን እኮ ከተጣላን። ይሄ ነገር ይሁኔ ጋር መድረስ የለበትም። እኔ አጠፋዋለሁ። እኔ አሁን ይሄ ልጁን ስለማውቀው ነው። አንቺ እንዳጭበረበረሽ ብዙ ልጆች አጭበርብረዋል። ከዛ ይሾ ነው ይኸውልሽ፣ ደግሞ የሚሰራው ስራ ባለትዳር የሆኑትን ብቻ ነው። እንዳንቺ ባለትዳር ሆኖ ሌሎች ላይ ሄዶ ባለትዳር ወይ ፍቅረኛ ያላቸው ሄዶ አላ የሚማግጡ የሚወሰልቱ ነው የሚባለው። እንደው አማርኛው የሚወሰልቱ ፈርቅ የሚይዙ እንዳንቺ ማለት ነው። እነሱን ሆን ብሎ የሚያጠምድና ከዛ በኋላ ቪዲዮ ቀርጾ ሊደራደር የሚፈልግ ሰው ነው። እኔ ያንን ስለማቅ ነው የተቀበልኩት። አጠፋልሻለሁ። ይሄ ይሁኔ መስማት የለበትም። አመሰግናለሁ በጣም። ችግር የለውም። ግን አሁን ከዚህ በኋላ አንቺ ግን ልምድ አለሽ ይመስለኛል። አንቺ ኧረ እኔ ምንም ልምድ የለኝም። ልምድ አለሽ አይደል? አይ መጀመሪያ የነገርሽኝ ንጹህ ነገርና አሁን ያየሁት ነገር በጣም ፈጽሞ ሰማይና ምድር። ልምድ የለኝም በቃ ምንም ልምድ የለኝም በቃ እኮ በቃ አጋጣሚ ነው። የዛኔ ምንም አልተፈጠረም እኮ በቃ እንደምታየው ካየኸው ሌላ ይዘለ ምንም ማለት ምንም አልተፈጠረም ማለት እንዴ? ከዚህ በላይ ምን እንዲ ስትሰካኩ ማየት ነበረብኝ? አይ እሱማ ማየት የለብህም እኮ ግን በቃ ምንም አልተፈጠረም ነው እንድታምነኝ ነው የምፈልገው ነው። ኦኬ ምንም አላረጋሽም? አዎ በቃ ምንም አልተፈጠረም። ምንም አንቺ ምንም አላረጋሽም? ምንም አላረኩም እኔ በሰዓቱ። በቃ በጣም አንቺ ታማኝ ነሽ። እውነት ያው ተሳስተሽ ነው አይደል? ተሳስተሽ ነው እንጂ ታማኝ ነሽ። አዎ እኔ ታማኝ ነኝ። በቃ ተረድቼሻለሁ። እቃውን በነገራችን ላይ እንትን ነው ምን ነበረ ላይ ሳስበው ብዙ ተደራርበዋል። ከውስጥ ነው እኔ መጥቼ ነገ ላቀብልሽ። አሁን ከላይ ይሄን ደክሞኛል። ያ ሁሉ ከመወርድ ነገ አምጥቼ ልስጥሽ። ድጋሜ ግን ባይሽ ደስ ይለኛል። አይ ችግር የለውም። ቪዲዮን አጥፋልሽ። ይሄው ቪዲዮ ላጥፋልሽ። እሺ ደስ ይለኛል። አጥፋልሽ። በቃ ይሄው ራስሽ ነክ ወድሌታ የሚለው ራስሽ እንድትነክ ፈልጋለሁ። ደለስሽ አይደል? እሺ እርግጠኛ ቆይ ግን ምን አይ ማለት ሌላ እንደሌለ ከኔ በምን አውቃለሁ? ሌላ ማለት ከዚህ ውጪ ነው? አዎ ሌላ ቦታ ምን ያደርግልኛል? ሌላ ቦታ አይ እሺ ምን ሙዚየም አላስቀምጠው እኔ ምን ያደርግልኛል? ገቢ አላገኝበት ሙዚየም አስቀምጬ ቱሪስቶች ወይ የሆነ ሰው አይጎበኘው። አይ እንደው ለማንኛውም ደው ምን ይጠቅመኛል? እኔ ይኸውልሽ ሌላ እዚህ ጋር ትራሹ እዚህ ጋር አይደል ያጠፋሽው? ግቢና አጥፊ ትራሹ ውስጥ ይኸውልሽ። እሺ አመሰግናለሁ በጣም። ችግር የለውም። ግን አሁን እኔ ምን እፈልጋለሁ መሰለሽ? እየተደራደርኩ አይደለም። መቼስ ቪዲዮ አጥፍቼ ነው። ንጹህ ሰው መሆኔን ወቂ። ግን እሱ ምንም እንዲያውቅ አልፈልግም። ማን ይነግሯል? አንቺ እስካልተናገርሽ አንቺ ፈርተሽ የሆነ አለ አይደለ ጥፋት እደብቃለሁ ብለሽ በራስሽ ስህተት ውስጥ ካልገባሽ ራስሽ የሆነ ጥቆ ምንድነው ምልክት ካልሰጠሽው ማን ይነግሯል?
ማንም አይነግርም። ልክ ነው ግን አይደብርሽም አይደል? ምን ማለት ቪዲዮን አጥፍቼዋለሁ። ይሄ እሺም እምቢም ያለ የማለት ያንቺ መብት ነው። ምንድነው? በቃ እቃውን ስሰጥሽ እናወራለን። ውረጅና ነገ እቃውን ስሰጥሽ እናወራለን። አይ ነገ ማለት አይጠበቅብንም እኮ። እቃውን እንድነግርሽ ነው የፈለግሽው? አይ ማለት ምንም እኮ መንገር አይጠበቅብንም። እቃውንማ ደክሞኛል፣ ከላይ ብዙ ተጭኖበታል ነው ያልኩሽ። ምን አስዋሸኝ? ግልጹን ለምን አልነግርሽም? እሺ ምንድነው? ከአንቺ ጋር እያወራሁ ነው ትዝ ያለኝ እቃውን ይዞ ያለ መምጣት። እሱ ያሳምነኛል። በቃ ከመዋሸሽ እንዲህ እቃ ማውረድ ምናምን ከምልሽ እውነታው በነግርሽ ይሻላል። እቃውን እንዳልያዝኩት ከአንቺ ጋር እያወራሁ ይኸውልሽ፣ ቸኩዬ የሌላ ሰው ሰጥቼ ያንቺ ለካ አልያዝኩትም። ከዛ እያወራሁ ምናምን ሳይሽ ደግሞ በቃ አለ አይደለ ብዙም እየመሰልሽኝ ምናምን ነበር ስናወራ ምናምን ወሬ ምናምን ጣፈጠኝ ምናምን አለ። በቃ በዛው እንትን አልኩኝ። እውነታው ልንገርሽ አልያዝኩትም፣ ነገ ልስጥሽ። እሺ በቃ እንዳልክ አንተ ችግር የለም። ነገ ደውልልኝና አንድ አፍታ መተህ ታቀበለኛለህ። ሱቅ ቃኒ ይጠብቃል። ካልደበረሽ ግን እጅሽን ለያዘው። አይ ይሄኛው እጅሽን ለያዘው፣ ይሄኛው ለያዘው። እሺ ካልደበረሽ ግን ብዙ ባትነካካኝ። ደበረሽ? ትንሽ ማለት ያው እኔ ስላወቅኩኝ ነው እንጂ እኮ እኔንም እሺ ትይኝ ነበረ። ቪዲዮውን አጥፍተህልኛል። ሲጀመር በቃ ከዚህ በኋላ ሌላ ነገር መጠየቅ አይጠበቅብህም እኮ አይደል? አዎ። ስለዚህ ባታስጨንቀኝ ነው ባታስቸግረኝ ደስ ይለኛል። መስጠት ያለብህን እቃ የተላከውን በጸባይና በታማኝነት አደርስልኝና እዚህ ጋር እናንተ ነገር ቢያበቃ ደስ ይለኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ። በእውነቱ ለሱም ስለማትነግረው ቪዲዮንም ስላጠፋህልኝ አመሰግናለሁ። ደለት ፈልጋለሁ በዚህ። እሺ እንተና ያ ልጁ የገባልሽ ቃል እኔ ባደርክ በፈጽምና ከኔ ጋር አይ እኔ ለባሌ ታማኝ መሆን ነው የምፈልገው። አንዴ ነው የተሳሳትኩት፣ አጥፍቻለሁ። በቃ የሰው ልጅ ደግሞ ያጠፋል። አንዴ ብቻ ነው የሚሳሳተው። በቃ አንዴ ተሳስቻለሁ፣ አምኛለሁ። ለሱም ጥፋቴ ንስሐ ገብቻለሁ። ንስሐ የገባሽው አሁን ነው ወይስ በመጀመሪያ ነው? ማለት አይ ንስሐ ገብቻለሁ የምትይ አሁን ነው ንስሐ የገባሽው? ይሄን ካወራ ነው በኋላ ነው ወይስ መጀመሪያም ንስሐ ገብተሽ? መጀመሪያም ንስሐ ገብቼ ጨርሻለሁ። ከልጁ ጋር ተጣልተናል ብዬ እኮ ነግሬያለሁ እኮ። ብሩ ስላልሰጠሽ ነው የተጣላችሁት እንጂ ቢሰጥሽ ኖሮ ሌላ ለመቀበል ትደግሚ ነበር አይደል? እንዴት ነው እንደዚህ ልትናገረኝ የቻልከው? ያው ከሁኔታሽ ከማንነትሽ ተረድቼ ነው። ማንነቴንማ በደንብ ታውቃለህ እኮ አይደል? የሰው ልጅ ደግሞ ያጠፋል። አንዴ ያጠፋው ተሳሳተ ደጋገምሽው። በስማማ አንዴ ያጠፋል፣ አንዴ ያጠፋል፣ አንዴ ያጠፋል። እባክሽ አንቺ ላይፍሽ ነው ህይወትሽም ትክክለኛ ማንነትሽ ነው። አሁን ሌላ ነገር ማውራት አልፈልግም። ውረጅ። አንተ ግን ምን አይነት ደነዝ ነህ? መናገር የለብኝ ሳልናገር